ደስ የሚለው ነገር አብርሽና ሩታ አክንባሎ ሰበራ ላይ ናቸው ማለት ነው። ታራስነቷ ተወጣቻ ጀምራ አክንባሎውን አላስነካኩም ነበረ። አሁን በደንብ አድርገው እየሰባበሩት ነው ማለት ነው። መሀላቸውም የገባችው የፍቅር መቀስ አስወጧት ማለት ነው። ሄርሜላን የፍቅር መቀስ ትባላለች። አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የመሪም ቅመም ቻናል ተከታይ በሙሉ ሰላም እንዴት ናችሁ? እኔ ያለሁ አልሐምዱሊላህ ሰላም ነኝ። ለቻናል አዲስ ሆናችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ አጠንክሩኝ ማለት ነው። አሪፍ አሪፍ ነገር እየላችሁ መጥቻለሁ ማለት ነው። እንግዲህ አብርሽና ሩታ እንደምናቸው ትጣሉም ትፋቀሩም ትመነጫጨቁም በቃ ብዙ ነገር ተዳርሰዋል። ተዛም ደግሞ ብሎ ማለት ነው ላይፋቸውን አውጥተው ልጅ ተፈጥሯል። ያም ልጅ ደግሞ ተወልዶ አድርጎ አሁን 2 ወር ሆኖታል። አክንባሎ የሱም እንደ ነበር አልተነካካም ነበር። በ40 ቀኑ የሚሰበረው አክንባሎ አሁን በቃ የፍቅር መቀሳችንን ወደዛ ቀዴን እናውጣና አክንባሏችንን መልሰን ታሪክ እንስራ እያሉ አሁን ሽርሽር አክንባሎ ሰበራ ላይ ናቸው ማለት ነው። በጣም ደስ ይላል፣ በጣም ያሳዝናል፣ በጣም የሚያስቃል ማለት ነው። በነገራችን ላይ በፍቅራችሁ መሀል እህትም ሆነ ወንድም ጓደኛም ሆነ ዘመድ እንዲያትከቱ የባልሽም ሆነ ያንቺም የራስሽ ማለት ነው። በቃ ፍቅር ታላችሁ አንቺና እሱ፣ ፍቅርም ተላላችሁ አንቺና እሱ መለያየት እንጂ ይሄ ሁለተኛ ሶስተኛ አካል መጎተት ማለት የወገብ ቅማል ማለት ነው። ታውቃላችሁ? የወገብ ቅማል። አሁን ሩታ በፊት አብርሽም በየት ወደክ ብለው ሴቱ ሁሉ የማያዩትን አሁን ቪውት ይኖረው ተፈላጊት ይሆን ያም እየመጣ ለጥፍ ያም እየመጣ ለጥፍ። እርግጠኛ በሁለቱም ስህተት አለ፣ በአብርሽም በሴቶቹም። አብርሽ ወንድ ነው፣ ወንድና ውሻ ሆዱን ይወዳል። ያየው ቦታ ነው ተለል የሚለው። ሴቶቹ ለምን ስርዓት አይኖራቸውም? ሴት ናቸው። ነገኛስ ምን ይፈጠርብናል? እናታችን ሴት ናት፣ ሴት ልጅ ብንወልድ አክስታችን ሴት ናት፣ አያታችን ሴት ናት፣ እህት ሴት ይኖረናል። እንዴት ነው ባሎቻችን በእኛ ላይ ሲሄም ቢያረጉት እንዴት ደስ ይለናል ብለው ለምን አይጀርቡትም? እርግጥ አሁን ባል ላይኖራቸው ይችላል፣ ቦይፍሬንድ ላይኖር ይችላል። አብርሽ ላይ መተው የሚለጣጠፉት ነገ ህይወት ይኖራቸዋል፣ ነገ ትዳር ይኖራቸዋል። ዛሬ የዘራ ነው ነገ ነው የምናይድበት አይደለም። ዛሬ ክፉ ነገር ተሰራም በእኛ ባይደርስ በልይ ልይ ይደርሳል። ደምና ጦር ወይም ግፍ በልይ ልይ ድረስ ይደርሳል ማለት ነው። እና የሰው ልጅ ታሪክን ትምህርትን ጥሩ ነገር ሰርቶ አውርሶ አስተምሮ እንጂ ወደ የማይቀረው ወደ ሞት ማለፍ በመጥፎ ነገር በተበለሻሸ በተንቦረጫጨቀ ነገር ታሪክን አኑሮ መሄድ ኋላ ዋጋ ያስከፍላል ማለት ነው። እና ሴቶቹም ናቸው። አብርሽ አንዴም ጥፋተኛ ነው። አተነካኩኝ። እንደምታውቁ የሚዲያ ሰው ነኝ፣ እንደምታውቁ ባለትዳር ነኝ። አሁን ደግሞ ባለ አንድ ወንድ ልጅ አባት ነኝ ማለት ይችላል። ለምንድን ነው የሚስቃቸው? ሲለጣጠፉ ደግሞ አሳየን በአንድነት ስርዓት አሉትም። ብላኑን የጠበቀ ብላኗን ጠብቃ ሴቲቱ እርቀቷን ጠብቃ እንደማናቸውም እንደ ጓደኛ እንደ እህትና እንደ ወንድሙ ነው። ይሄ ቢሆን ይሄ ነው፣ ይሄ ቢሆን ይሄ ነው። ስለ ስራም ጉዳይ ሆነ ስለ ኢትዮጵያ ጉዳይ በእርጋታ ተረጋግቶ ማሳየት ይችላል። እህሳ እደረቷ ላይ ቂጧን ይዞ ጡቷን ይዞ አንድ አይነት ማሽ ልብስ ለብሰው ይሄ አይነፋል። አሁን ተሶስት አንደኛው እህቶቿ 3 እህት አለው። ተሶስቱ አንዲቱ እህቱ እንደዚህ ቢሆንባት ባሏ ወይም ፍቅረኛዋ ደስ ይለዋል። ህጅ ገላለሁ፣ ህጅ እንተናነቃለን፣ ህጅ የሚመጣውን አረጋለሁ፣ ህጅ በቃ እሱን ገድሌ እንዲሁ ሆናለሁ ብሎ ነው የሚዝተው። ምክንያቱም ባለንጀራህን ቲያማ እኔም ብለህ ስማ ነው። ለራስ ትቆርሱ አያሳንሱ ይባላል። ምክንያቱም ነውር ነው። አንድ ሰው ሲንዘላዘል በእህቱ በዘመዱ በአክስቱ ልጅ ባጎቱ ልጅ ማንም ደስ የሚል የለም። በራሱ ሲሆን ግን የሰው ቆሽት እያሳረረ በቃ እኔ ታለኔ ሰው የለም ማለት ይሄ ተገቢ አይደለም ብዬ ነው የምገምተው። ምክንያቱም በጣም ተገቢ አይደለም ይሄ። እንዴ ነገ አሁን ወንድ እንዲወለድ ነገ እኮ ሴት ይወልዳል። አንድ ልጅ ብቻ ወልዶ ቁጭ አይልመሽም። አሰን ልጅም ሴትም ባይወልድ ማለት ነው ጉዲና መከራ ራሱ በወንዱ ልዩ ማለት ነው። ጦር ተሆነ ግፍት አለበት የእናት ያባቱ በወንድ ልጅ ይከሰታል። በወንድ ልጅም እንዴት የምታደርጉት አላችሁ? እናትና አባት ጦር ተሰራ በወንዶቹ ይከሰታል ጦሩ። ለምን? ወይ ሚስቱ ሌላ እየወደዳት እያፈቀራት ወይ ሌላ ተወልድበታለች ወይ ሌላ ጋር ተንዘላዝላ በሽታ ታስይዘዋለች
በብዙ ነገር ማሰቃያት ትችላለች ወንድ ልጅን ሴቲቱ ማለት ነው። ይሄ ሁሉ ምንድን ነው? የቤተሰብ ግፍት አለ። ሴት ባይወልድ በሴት ላይ ባይደርስ በወንድ ልጅ ይደርሳል። ስለዚህ ጡር ማኖር ጥሩ አይደለም። የሰው ልጅ ጎበዙ ናችሁ፣ ታሪክን ቀይራችሁ በጀግንነት በጥሩ ነገር በቃ በተለያየ ስነ ምግባር ባለው ዙሪያ ታሪክን ስሩ እንጂ ይሄ ተልካሻ በማይረባ በተግማማ በተፍሳሳ ነገር ታሪክን መድገም ታሪክን መስራት ጥሩ አይደለም። አብርሽም ለራስህ እወቅ። ሰው እኮ ሰውና ቅል ተሰባሪ ነው። ሴትና ወንድ ደግሞ በአንድ ክላስ ተሆነ ወዳችሁ ታይሆን ፈቅዳችሁ ታይሆን በቃ ሸይጣን ይወሰውሳችኋል። ነውር ነው። እንኳን በአሁን ጊዜ ገና ወጣቱ ናችሁ ያያችሁትን እየበላችሁ እየጠጣችሁ እየለበሳችሁ ገና ሀፍላው እርሜ ላይ ሆናችሁ ማለት ነው። እንዴት አንድ ሴት አንድ ክላስ ወንድ ጋር ቁጭ ብላ ምንም አላረግን ይባላል? አይባልም። በአሁን ጊዜ አይደለም የማታውቃት የማያውቅሽ ወንድ አንድ ክላስ ቁጭ ማለት ራሱ እንዲያው ዘመድ እንኳን ትንሽ ደረጃው ራቅ ያለ ዘመድ እንኳን ለሌላ ይፈልጋል። ለምን ያ ሰው ታይሆን ያቺ ሴትዮ ታሆን የምፈልገው ይሄን ሸይጣን ነገር ነው፣ ይወሰውሳል ወደ ብልግናው ማለት ነው። ወንድ ልጅ ሴት ልጅ ተበላ ተጠጣ ተለባበሰ ምንድን ነው? ያንኑ ነው። ለ5 ደቂቃ ስሜት ለ10 ደቂቃ ስሜትም ቢሆን ያችኑ ስሜት ነው የሚፈልገው ሴቷም ወንዷም። ተዛ ወድጄ አይደለም ተገድጄ ነው ወዶ አይደለም እንደዚህ ነው ይመጣል። ይሄ ምንድነው? ጥንቃቄው ተኛው ነው። የማናቀው ሰው ጋር አንድ ክላስ ወይም ጎን በጎን እየተነካኩ አለመቀመጥ፣ ወንድም ሆነ ሴት በቃ ርቆ መቀመጥ፣ ራስን ጠብቆ ተቆጥቦ ተጠብቆ ትንኖር ወደ ሌላም ብልሹነት። አንድ ሴት ሚስት ያግባ የሚባለው የእናትና የአባቱ እንጀራ አጠግበው ብሎ አይደለም። ሌላ የተሻለ ተናት አባቱ እንጀራ የምታበላ ሴት ትመጣልኛለች ብሎ አይደለም። እንዲቆጠብ እንዲታቀብ ነው። ወንድ ልጅ ያያትን ሁሉ ልቅመስ ባለ ቁጥር ምንድነው በሽታ ይመጣበታል። ግን አንድ ሴት ጋር ጸንቶ አፍቅሮም ሆነ አፍቅራው ቤተሰብም ሆነ ዘመድ አማቶ ታገባ እኑስ ብሌል ውጭ ታሉ ሴቶች ይቆጠባል። ይወጣል ሰራርቶ ቤት አለችው ሴት ተቤት ይወጣል ውጭ ሄዶ ሰራርቶ ምን ብሎ እቤቱ። ግን ታላገባስ ሁሏንም በየቀኑ የተለያየ ሴት ባየ ቁጥር የተለያዩ ሴቶች ጋር ልግባባ ልግንኙነት ላርግ ልቅመሳቸው ለያቸው ይንኩኝ ልንካቸው ይላል ማለት ነው። ግን እቤት ልይት አለው እቤት ሚስት ታለው። እርግጥ አላህ ሱብሃነሁ ወተዓላ ልቦናቲ ሰትርና ልቦናቲ መልስ ቢሆንም ትንሽ የማገናዘብ ባህሪ ይኖረዋል። ቤት እኮ ልጅ አለኝ ቤት እኮ ሚስት አለኝ ይላል። እሱም ተአደጋ ወይም ተበሽታ ሰለባ ተመሆን ይድናል ማለት ነው። እና ይሄን አውቃችሁ ነው ትዳር መግባት ያለባችሁ ወንዶችም ሴቶችም። እና ወዶችዬ ዛሬ በዚህ ርዕስ አዋይቻችኋለሁ። ኢንሻአላህ ቢኢዝኒላህ አገራችንን ሰላም አላህ አድርግልን። ወጥቶ ተመቅረት አላህ ይጠብቀን። ቤተሰቦቻችንን ሰላም አላህ ያርግልን። የልባችንን የሞራዲያችንን አላህ ያሳካልን። ተክፉ ነገር ተድንገተኛ አደጋ ተድንገተኛ ሞት አላህ ሱብሃነሁ ወተዓላ ጠብቆን የወጣንበትን አላማ እዱንያ ምንጊዜም 9 ናት 10 አሞላም በሰላም በጤና ለሀገራችን ያብቃን። ሀገራችንን ህዝባችንን ሰላም አላህ ያርግልን። አገር ሰላም ትሆን ነው ተቦታ ቦታ ታገር ተንቀሳቅሰን ሰርተን ንጹህ አየር ተንፍሰን የምንኖረውና ተማንምና ተምንም በላይ አገራችን ኢትዮጵያን ሰላሟን ይመልስልን፣ ሰላም ያርግልን። ቀጣይ ቪዲዮ ውስጥ የምንገናኝ ቪዲዮውን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። በቀጣይ ቪዲዮ አሪፍ እየላችሁ እመጣለሁ። ስራ በመፍታቴ ቻናሌ በጣም እንደቀዘቀዘ አውቃለሁ፣ እረዳለሁኝ፣ አይቻለሁም ማለት ነው። እንግዲህ ምንም ማድረግ አይቻል። በዱንያ ሁሉ ባልጋልጋ አይገኝም። አንዱ ሲኖር አንዱ ይጠፋል፣ አንዱ ሲገኝ አንዱ አይገኝም። በጣም ከባድ ነው በዱንያ የፈተና ጊዜ። በዚህ በዱንያ ስንኖር ተከራይተን ነው። ይቺ የተከራየና ኮንትራታችን ትታልቅ እንሄዳለን ዘለዓለሙ ሀገር ሁኖም ሳለ በዱንያ እስከምንኖር ራሱ አልጋ ባልጋ ህይወት የለም። አንዱ ተተሳካለን አንዱ አይሳካም። አንዱ ታለን አንዱ አይኖረንም። አንዱን ትንፈልገው አንዱን እናጠዋለን። እና በዱንያ ሁሉ ተሳክቶ አይገኝም። በተለይ በስደት መቼም አልሐምዱሊላህ ነው የሚባለው። የባሳ ያለፋት ቁጥር የባሳ ታንጣ ይባላል።
ቀጣይ ቪዲዮ ውስጥ የምንገናኝ። ደህና ሁኑልኝ። ቻው